ዛሬ አንድ እንግዳ አምጥቻለሁ። ይሄን ድብልብል ልጅት አሁን ይባላል ምርጥ ወንድማችን ነውና ምርጥም ካሜራማን፣ ምርጥ ኤዲተር፣ ምርጥ ሰው ነች እና በዚህ ማስታወቂያ መስራት ይችላል። አንቺ ጨርሹ ብዬ ነው። እሺ። እና ዛሬ ለተንኮል ነው የመጣ ነውና ተከታታይ 2 ቀን ነው 3 ቀን ምናምን አይታችኋል። እና እኔ ደግሞ ዛሬ በማጠብቀው መንገድ ነው ከዚህ በላይ ነበር ያሰብኩትኝ። በገኖች በጣም አሰቃዩኝ። ትናንትና አብሶ በጣም ነበር የተናደርኩት። ማርያምን ካልታጠለኝ ምንም እዚህ መጣላት ምናምን አልሰማም። ተስማምተን የመጣው አልሰማም። ችግር የለውም። አይስከም ያዳምጠን ትፈልጋለህ ሐሳብ የለም። እና ደግሞ ዩቲዩብን ፒን አደርግላችኋለሁ። ኮሜንት ላይ አበረታቷት። ምርጥ ካሜራማን ናት ምናምን ምርጥ ሰው ነች። በቃ እና እቺ ልጅ ደግሞ ፎ አድርጓት በደንብ በሰፊ ይመጣልናል። ሲቀጥል ደግሞ ትላንት ያደረጉኝን አይታችኋል። ፍፄና እሷ ከትላንት ወዲያም እንደዛው በጣም ደጋገሙት ምናምን አበዙት። እኔ ደግሞ ዝቼ ነበረ ብቻ ሴት ይዘህ እንዳመጣ አላሉኝም። ኮሜንት ላይ እንተያያለን ብዬ የፈለግከውን አድርግ ሴት ብቻ ይዘህ እንዳመጣ እያላችሁ ነበርና ሴትማ አስቤው ነበር፣ ግን እናንተ ካልፈቀዳችሁ እንግዲህ ቦንድ አድርገናል። አንቺ ደግሞ ዛሬ በደንብ እንድትሰሩ ነው ፈልገሽ። በዚሁም ትወናውን ከስንት እንደምንሰጠው እናያለን። ችግር የለውም እንተውናለን። እሷ ስትመጣ አንተ ከኋላ ትሆናለሽ። ታታ የለውም። እዛ ሰላም እንላታለን ምናምን ማለት ያለብን ታውቃለህ። ችግር የለውም። እንዳትሰማ በአንተ ጥዮ ነው የሚሄደው። ቁጭ በል አይመጣውም ታውቃለህ። እኔ ደግሞ የራሴን አስማት ፈጥሬ የምወጣበትን መንገድ ፈጥራለሁ። ችግር የለውም። አንቺ ደግሞ ጽድት አድርገሽ እንድትሰሩ ነው ፈልገው። የኔ አባት ይመችሽ። እናንተም ቤተሰቦች ፈታ በሉልን። በዚህ አጋጣሚ ደግሞ ያው ለሃይሚም አንድ ፈተና ነው። ምክንያቱም አኑ ጓደኛዬ ነው። ያው ከሷም ጋር ትግባባላችሁ አይደል? ይግባባሉና እንዴት አኑ ሚላትን ነገር አብረን ነው የምናየውና ይሄን ቪዲዮ ደግሞ ሳታሳልፉት ከዛ እንዴት ትቀበላለች አንተ የሚለውን ደግሞ እናያለን። ምን አይነት አስተሳሰብ እንዳላትም ምናይ ይሆናል። ምትም ከመታች እንግዲህ ቻለው የመጣው መከራ ልጅቷ ቆስጣና ናት። እንደምታስባት አይደለችም። ሲሪየስ ናት። ባመነችበት ነገር ምናምን ግድ አይስጣትም። ታስደብራለች። ያው ካጣፋችኝም ያው እችላለሁ። ብትመታ እንዳታቆም በእናትህ ብትመታ ችግር የለውም። ይመችሽ። ለመስዋዕትነትሽ ደግሞ እናንተ ፒን በማድረገው አካውንት የገባች ሰብስክራይብ አድርጉት። ተመቶ መስዋዕትነት ከከፈለልኝ ምናልባት ሃይሚ ከመታችሁ እንግዲህ መስዋዕትነት መክፈል ግዴታሽ ነው። ያው ከመታችኝ እቀበላለሁ። ችግር የለውም። ግዴታ ግዴታ ነው። እና ሃይሚ እንግዲህ ታስበዋለሽ ብዬ አላስብም። እንደዚህ እኔ በጣም እንደተናደርኩባት እንዳኮረፍኳት ነው ታስበውና ባንዴ የፈጠነ ምላሽ ይሰጠኛል ብላ የምታስብ አይመስለኝም። እኔማ እልህ በጣም ተገባብቼ በቃ ሴት አምጥቼ በቃ ልበጠብጠው ነበረ ላናውጠው ነበር። እና ግን ሳስበው ኦዲየንሱን ደግሞ አየሁት ኮሜንትና ሼር ያደረኩት ላይ ምንም አድርጌ ሴት እንዳታመጣ ምናምን ሲሉኝ አይሆንሽ ያው ለፕራንክም ቢሆን እኮ የሚመጣ ሴት ችግር የለውም። እናንተ እንዳይደብራችሁ። አረ እኛ በምናደርጋቸው ነገሮች መማርም ብትለምዱ ጥሩ ነው። ሁሌ የምንለው ነገር ነውና ቅመሙ ያደረገችኝንም ቪዲዮዎች እያየሁ ነበር ተከታታይ 2 ቀን እና በጣም ጥሩ ሀሳቦች ነው ያሏት። አሪፍ ሀሳብ ነው ያላት ምናምን ሁላችንም ቀልብ እንድንገዛ የሚያደርግ ሀሳብ ነበርና ከነገራቶቹ ምናምን በላይ ፎከስ ማድረግ ያለብን ጥቅሙ ላይ ነው ብዬ ነው ማምነው። እኛ በምንሰራቸው ነገሮች ኦሬዲ አሁን አኑ ጓደኛዬ ነው። የትኛውም ሰው መጥቶ ላይ ከዚህ በፊትም አደርገናል ማለት ሃይሚ አደርገዋለች። ፍፄ ወንድሜ አብሮ አደጌ ነውና ከብታጀራ ድረስ አውርቶ መጥቶ ምናምን እና ሃይሚን አፈቀርኳት ምናምን ብሎ በጣም ብዙ ነገር እንድማር ብዙ የሚያስተምሩ ነገሮች አድርገው ነበርና በሱም ትምህርት እንደወሰዳችሁ ተስፋ አደርጋለሁ።